አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ክበበ ጌራ ወርቅ ክበበ ጌራ ወርቅ አክሊለ ጽጌ ልትልዬ እርቅ ነው አይደል? እባክህ ወንድሜ በማርያም ስም ልለምን እና ግባና ልሸኝ። ሽሮ ሜዳ ነው ተወልጄ ያደግኩት። አመረኖ ኪዳነ ምሕረት ቤተክርስቲያን ማህሌተ ጽጌን በፍቅር ቆሜ ያደግኩት። አክሊለ ጽጌ እያልኩ ክበበ ጌራ ወርቅ እያልኩ ያደግኩት። ዩኒቨርሲቲ ከተመረኩ በኋላ ግን ትልቅ ዓለም አቀፍ ኤንጂኦ ውስጥ ተቀጠርኩ። በብዙ ደሞዝ ከቤተ ክርስቲያን ግን ራቅኩኝ። አልጾም፣ አላስቀድስ፣ አላነግስ፣ በቃ ጠፋሁ። ክፍለ ሀገር ለክፍለ ሀገር እየዞርኩኝ ከጓደኞቼ ጋር ማጨስ መጠጣት ሆነ ስራዬ። አሁን እንኳን ያገኘኝ ሚስቴንና ልጆችን ቤት አስቀምጬ ጥያቸው ነው። ከቤተ ክርስቲያን ጓደኞቼ ከሚስቴ ይልቅ የመጠጥ ጓደኞቼ፣ የሱስ ጓደኞቼ የበለጡብኝ። ውስኪ አውርደውም ጠጣ ሲሉኝ እምቢ አላላቸውም፣ እሄዳለሁ፣ አላሳፍራቸውም። ምን እንደሆነ ታውቃለህ? ራሴን ማዳመጥ አልፈልግም። ራሴን ማዳመጥ ከጀመርኩኝ ልጅነቴን አስታውሰዋለሁ። ልጅነቴን ካስታወስኩኝ ቤተክርስቲያኔን አስታውሳታለሁ። ቤተክርስቲያንን ካስታወስኩኝ ደጀ ሰላሙን ቤተ መቅደሱን አስታውሳለሁ። ማህሌተ ጽጌውን፣ ንግሱን፣ እሱን አስታውሳለሁ። የዕጣኑ ሽታ ይመጣብኝ። የቤተ ክርስቲያን መንፈስ ደጀ ሰላሙ የጸናጽኑ ድምፅ፣ የከበሮ ድምፅ ይሰማኛል።